የጀመርነውን በዳዊት ሕይወት ዙሪያ እየተማርን ያለውን ትምህርት እንቀጥላለን። እግዚአብሔር ተናጋሪ አምላክ አስተማሪ አምላክ ነው። እኔን በጣም እየተናገረኝ ነው። በግል የዳዊትን ሕይወት በማጠናበት ጊዜ ሁሉ ደጋግሜ እንዳልኳችሁ ኢንፎርሜሽን ለመካፈል አይደለም። በዳዊት ሕይወት ውስጥ የሰራ እግዚአብሔር በእኛም እንዲሰራ ነው። በዳዊት ሕይወት ውስጥ የተጠቀመ አምላክ በእኛም እንዲጠቀም ነው። መጽሐፍ ቅዱስ ሲናገር ኤልያስ እንደኛው ሰው ነበር ይላል። ነገር ግን ስለገባው ከሰውነት የወጣ ነገር ማድረግ ችሏል። ማለት ሱፐር ናቹራል ወደ ሆነው ዓለም ውስጥ ገብቷል። እንደኛው ምንድነው? ሰው፣ የሚፈራ ሰው፣ የሚደነግጥ ሰው፣ የሚሸሽ ሰው፣ የሚደበቅ ሰው፣ ኤልዛቤልን የፈራ ሰው፣ ሞት የተመኘ ሰው ነው እንደኛ። ግን እግዚአብሔር ከሱ ጋር ሆኖ ከሰው አቅም በላይ የሆነ ታላላቅ ነገሮችን እግዚአብሔር በሱ ሰርቶበታል። ስለዚህ እግዚአብሔር በኤልያስ እንደተጠቀመ በእኛ እንዲጠቀም ሰማይ ይዘጋ ብሎ ሰማይ የዘጋ ጀግና ነው። 3 ዓመት ተኩል እስራኤልን ያንቀጠቀጠ እና አካብን ያስደነገጠ ነብይ ነው። ሲመጣ ይንቀጠቀጡለት ነበር። እስራኤልን ትገለባብጣለህ ይሉት ነበር። ይቻላል። እግዚአብሔር በእኛም ሊሰራ ይችላል። እግዚአብሔር በዳዊት እንደሰራ በዳዊት እንደተጠቀመ እኔ እንደሱ እየጸለይኩ ነው። በቃ እግዚአብሔር ሆይ በዳዊት እንደሰራ በእኔም ስራብኝ። ዝም ብለን ስለ ዳዊት አንብበን ብቻ እንድንሄድ አይደለም። ስለ ዳዊት ሰምተን ዋው ዳዊት በጣም የሚያስገርም ሰው ነው ብለን እንድንሄድ አይደለም። እግዚአብሔር በእኛም ሕይወት ውስጥ እንዲሰራ ነው። ጸጋን ነው የምንካፈለው፣ መንፈስን ነው የምንካፈለው። እግዚአብሔር የሚሰራ አምላክ፣ ዛሬም ክብሩን የሚገልጥ አምላክ በእኛም ክብሩን እንዲገልጥ ነው የምንማረው። ስለዚህ በዚህ መንፈስ እየተማርን ነው። ባለፈው ስንመለከት የነበረው አንድ ባሪያ ሳኦል ቤት የነበረ ባሪያ ዳዊት ሳኦል አጋንንት ሲያሰቃየው ክፉ መንፈስ ሲያሰቃየው የተናገረው ነገር በጣም የሚያስደንቅ ነገር ነው። በገና ጥሩ አድርጎ የሚጫወት ጦረኛ ጀግና ቆንጆ የሆነ የተዋበ የተባረከ የእሴይ ልጅ ዳዊት የሚባል አውቃለሁ ብሎ እንደተናገረ እሱ ይምጣና በገና ቢጫወትልህ ደና ትሆናለህ እንዳለው ያንን ስለ ዳዊት የተናገረው ነገር በጣም የሚያስደንቅ ነው ብለን ስለሱ ነበር ስናይ የነበረው። ጥቂት ነገሮችን ለማስታወስ እግዚአብሔር ከዳዊት ጋራ የሰራበትን እግዚአብሔር በዳዊት የተጠቀመበትን 4 ነገሮች አንስተናል። ከእግዚአብሔር ክብር፣ ከእግዚአብሔር ሕልውና፣ ከእግዚአብሔር ቅባት የተነሳ የሚሆኑ ነገሮች ብለን አንደኛ እግዚአብሔር የሰጠው ጸጋ ከእግዚአብሔር ሕልውና ጋር የተገናኘ ነው አለን። እግዚአብሔርም ከሱ ጋር ነው ብሎ ነው ያለው ያ ሰው ሲናገር ስለ ዳዊት። እግዚአብሔር ከሱ ጋር ነው። እንዴት አወቀ? የሚገርም ምስክርነት እኮ ነው። በጣም የሚደንቅ ምስክርነት ነው። እግዚአብሔር ከሱ ጋር ነው። ዋው! አብሮት አለ እግዚአብሔር። ዳዊት ቢመጣ ይሄ አጋንንት ለቆ ይሄዳል። ይሄ ጅኒ ትቶ ይሄዳል። ነፃ ትወጣለህ። እሱ መጥቶ በገና ቢደረድርልህ ትፈወሳለህ። እግዚአብሔር ከሱ ጋር ነው። ሁለተኛ አየነው እግዚአብሔር የሰጠን ስጦታ ለመፍትሄ እንድንፈለግ ያደርገናል። ህልም የሚተረጉም ሰው ህልመኛ ከመጣ እኮ የሚተረጉም ሰው ይፈልጋል። እግዚአብሔር የሚሰጠን ጸጋ፣ እግዚአብሔር በእኛ የሚያስቀምጠው ክብር፣ ቅባት ለመፍትሄ ተፈላጊዎች ያደርገናል። ይፈልጉናል ሰዎች። እግዚአብሔር ነው ይሄንን የሚያደርገው። ስለዚህ ዳዊት ሳኦል ምን ይላል? ልጅህን ዳዊትን ላክልኝ ብሎ መልእክተኛ ወደ ሳኦል ይልካል። ፈለገው። መፍትሄ ዳዊት ጋር ካለ ይሄ ጅኒ ትቶኝ የሚሄድ ከሆነ ይሄ የሚያሰቃየኝ እርኩስ መንፈስ የሚለቀኝ ከሆነ ልጅህን ላክልኝ ይምጣ ዳዊት ብሎ ይለምነዋል። የመፍትሄ ሰው የሚያረግ መድኃኒት የሚያረግ የሚጠቀም እግዚአብሔር አለ። ሶስተኛ እግዚአብሔር የሚሰጠን ስጦታና ጸጋ በንጉሥ ፊት ያቆመናል፣ በታላላቆች ፊት ያቆመናል። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ ይላል። በንጉሥ ፊት ቆመ። እረኛ ነው። ምዕራፍ 16 ላይ ተቀብቶ ወደ በጎቹ ጥበቃ ነው የተመለሰው። በቃ ሌላ ግርግር አላደረገም። ተቀባ፣ ሹካለው፣ ወደ ጆሮ መጣና ሳሙኤል አንተ ቀጣዩ ንጉሥ ነህ ብሎ ነገረው። ሰውየው ይሄ ብላቴና ከዛ ተነስቶ ወዴት ነው ሄደው? ወደ እረኝነት ነው። ከበጎች ጋር ያለውን ልጅህን ላክልኝ። ንጉሥ ፊት ያቆማቸዋል። እግዚአብሔር የሚሰጣችሁ ጸጋ ታላላቆች ፊት ያቆማቸዋል። እግዚአብሔር የሚሰጣችሁ ጸጋ
እግዚአብሔር ነው ይሄንን ማድረግ የሚችለው። እግዚአብሔር የሚሰጣችሁ ጸጋ፣ እግዚአብሔር በእናንተ የሚያስቀምጠው ክብር ከፍታ ላይ ያወጣችኋል። ማንም ሊያስቆማችሁ አይችልም። ማንም አንተ አቅምህ እዚህ ጋር ነው ከዚህ አታልፍም ሊላችሁ አይችልም። ሊገድባችሁ አይችልም። ሰብሮ የሚያስኬድ እግዚአብሔር ክብር እናንተ ላይ ሃሌሉያ የሚያስጥስ የሚያሻግር የሚያራምድ የእግዚአብሔር ጸጋ ይመጣባቸው። ዳዊት በንጉሱ ፊት ቆመ። ሌላው አራተኛ ያየነው እግዚአብሔር የሚሰጠን ጸጋ እግዚአብሔር የሚሰጠን ቅባት እድሎችን ያመቻችልናል። ጌታ ይባረክ። ማለት ዳዊት ለንጉሱ ለሳኦል በገና ከተጫወተ በኋላ እንዲሄድ አልፈለገም። ደብዳቤ ላከለት ለአባቱ ለሳኦል ለእሴይ ልጅ ከኔ ጋር እንዲቆይ ፈልጋለሁ አለ። ልጅ ከኔ ጋር በቃ አይመለስ፣ ጋሻ ጃግሬ ይሁነኝ፣ እዚሁ አካባቢ አብሮኝ ይኑር። ዳዊት ያለበት ድባብ ደስ ይላል። እድሎች ናቸው፣ ኦፖርቹኒቲዎች ናቸው። ለዳዊት ተከፈተለት። በቃ እዛ ንጉስ ቤት እንዲቆይ እግዚአብሔር ነው ይሄንን ማድረግ የሚችለው። ይሄ ሰውዬ እኮ ቀጣይ የእስራኤል ምንድነው? ንጉስ ነው። ቤተ መንግስት ምን እንደሚመስል እግዚአብሔር ሊያስተምረው ፈለገ። ቤተ መንግስት ውስጥ ያለውን ኢንቫይሮንመንት ሊያሳየው ሊያሰለጥነው ፈለገ። ምን አለው? እዚህ እንዲቆይልኝ እፈልጋለሁ አለው ይላል። ይሄንን ያያየነው ዛሬ ምዕራፍ 17ን እናያለን። ምዕራፍ 17ን ዲሰምበር 5 2025 አካፍያቸዋለሁ። ምዕራፍ 17 ትዝ ይላችሁ እንደሆነ አርብ ምሽት ተግዳሮቱን ግጠመው እንጂ አትሽሸው በሚል ዩቲዩብ ላይ አለ። ካልሰማችሁ ስሙት። ተግዳሮቱ ጎልያድ ነው። ጎልያድን መቅጠም ነው እንጂ መሸሽ አያስፈልግም። ስለዚህ እግዚአብሔር ተግዳሮት የሚሆንብንን ነገር እንድንገጥመው ነው የሚፈልገው፣ እንድንዋጋው ነው የሚፈልገው። ጦርነት ውስጥ ገብተን ድል እንድንነሳ ነው እግዚአብሔር የሚፈልገው። ስለዚህ ጦርነቱን ግጠመው እንጂ አትሽሸው በሚል ሐሳብ አካፍያለሁ። ዛሬ ግን አንድ ይሄን ክፍል ሳነብ ውስጤ የቀረውን ሐሳብ አንድ ክፍል አንድ ቃል ወስጄ ላሳያችሁ ነው የምፈልገው። ዳዊት ስለራሱ ሲናገር ለሳኦል ሲነግረው ሳኦል አትችልም፣ ይሄ ሰው የጦረኛ ነው፣ ካንተ አቅም በላይ ነው እያለ እንትን ባለው ጊዜ የነገረው ነገር አለ። እዛ ውስጥ አንድ በጣም ስትራይክ የሚያደርግ ቃል አለ። እኔ አባቶቼን በጎች ስጠብቅ አንበሳና ድብ ይመጣ ነበር አለ። ከበጎቹ መካከል ምን ያደርግ ነበር? ይወስድብኝ ነበር አለ። ከዛ እከታተለዋለሁ አለ። ተከታትዬ አንበሳው የወሰደብኝን አስጥለዋለሁ ይልና በተነሳብኝም ጊዜ የምትል ቃል አለ። እሱ ነው የምነግራችሁ ዛሬ። እስቲ በተነሳብኝም ጊዜ በሉ። በተነሳብኝ ጊዜ እመታውና እገለው ነበር ይላል። ኢየሱስ ያድናል። የሚነሳባችሁን ምትመቱበትና ምትገሉበትን ጸጋ በዚህ ማለዳ እግዚአብሔር ይልቀቅባችሁ። በቃ ዳዊት ይሄንን ያለው በተነሳብኝም ጊዜ ሲነሳብኝ፣ አንበሳው ሲነሳ፣ ሊያጠቃኝ ሲነሳ፣ እንደገና እኔ ሊበላ ሲነሳ መተዋለሁ፣ እገለዋለሁ ይላል። ይሄን ሐሳብ ይዘን እግዚአብሔር እንዴት በዳዊት እንደተጠቀመ ጥቂት ነገሮችን ነው ማሳያችሁ። እግዚአብሔር በሰዎች መጠቀም ይፈልጋል። እግዚአብሔር በእኛ መጠቀም ይፈልጋል። በእውነት ነው ምላችሁ። እግዚአብሔር በእያንዳንዳችን ህይወት እግዚአብሔር መስራት ይፈልጋል። እግዚአብሔር የሰው ያለህ እያለን ያለው እግዚአብሔር የሰው ፊት አይቶ የሚያዳላ አምላክ አይደለም። እንደሱ አይነት አምላክ አይደለም የምናመልከው። ፊት አይቶ የሚመርጥ አምላክ አይደለም የምናመልከው አምላክ። እግዚአብሔር በማናችንም መስራት ይፈልጋል። እዚህ ባለን በሁላችንም እግዚአብሔር ክብሩን መግለጥ ይፈልጋል። ታላቅነቱን መግለጥ ይፈልጋል። እግዚአብሔር ክብሩን እንዲገልጥ እንደ መንደርደሪያ 3 ነገሮችን ላንሳላችሁና ወደ ዳዊት ዋናው መልእክቴ ልምጣ። አንደኛ እግዚአብሔር በእኛ እንዲሰራ የመርህ ሰዎች እንድንሆን ይፈልጋል። በአገልጋዩ ስልጠና ላይ ትንሽ ይህን አካፍያቸዋለሁ። የመርህ ሰዎች፣ የአቋም ሰዎች እንድንሆን ይፈልጋል። የፕሪንሲፕል ሰዎች እንድንሆን ይፈልጋል እግዚአብሔር። እሱ ነው መነሻው፣ እሱ ነው። አቋም አለው ወይ? የመርህ ሰው ነው ወይ? ፕሪንሲፕል አለው ወይ?
የህይወት ስርዓት አለው ወይ ብሎ እግዚአብሔር ቼክ ያደርገናል። ዳዊት እንደሱ ነበር። የአቋም ሰው፣ የመርህ ሰው፣ የፕሪንሲፕል ሰው ነበረ። በጎች ይጠብቃል። ንጉሥ ነህ ሲባልም በጎች ይጠብቃል። ተቀብታል ሲባልም ወደ በጎቹ ይመለሳል። ከበጎቹ ጋር ግንኙነቱ አልተቋረጠም። ታማኝ ነው። በጣም አስተዋይ ነው። የሚያረጋውን አስተውሎ ነው የሚያረጋው። እግዚአብሔር ከሱ ጋር ነው። ስለዚህ ዳዊት የመርህ ሰው ነው። ፕሪንሲፕል አለው። የህይወት ፕሪንሲፕል አለው። ይሄን እንደ መነሻ ያዙልኝ። መርህ ካለው አንድ ሰው ማለት መርህ ሲባል በህይወቱ ከእግዚአብሔር ሐሳብ ሊያወጣው የሚፈልግ ነገር ሲመጣ አይ ይሄ እኔ ካለኝ ቫልዩ አንፃር አላረገው የሚል ከኔ ጋር ተኛ አይደል ያለችው ግብጽ ሀገር የጴጢፋራ ሚስት ይሄ ሰውዬ የመርህ ሰው ስለሆነ አልተኛም ማለት እሱ ነው መርህ ማለት። ፕሪንሲፕል ማለት እሱ የህይወት እሴት አለው። እኔ እንደዚህ አይነት ነገር አላደርግም፣ አልተኛም። ነዘነዘችው እኮ ጨቀጨቀችው፣ ሌት ተቀን ነው። ሰውየው ግን አይቀየርም። አንድ ቀን ብቻውን አገኘችው፣ ልብሱን ያዘች። የመርህ ሰው ልብሱን ጥሎ ነው የሚወጣው። ገብቷችኋል? ፕሪንሲፕል እሱ ነው አለ። የህይወት ፕሪንሲፕል አለው፣ ግብ አለው። ስለዚህ እግዚአብሔር በዮሴፍ ለመስራት አልተቸገረም። የህይወት መርህ አለን ወይ? እግዚአብሔር እንዲሰራብን አንዳንዴ የሆነ ጥሩ ዘማሪ ስናይ ዘማሪ መሆን እንፈልግ ይሆናል። ጥሩ ሰባኪ ስናይ ሰባኪ መሆን፣ እሱ መርህ ማጣት ነው። እግዚአብሔር በውስጣችን ያስቀመጠውን ጸጋ አውቀን ለዛ መኖር ነው የህይወት ግብ ማለት ነው። መርህ ማለት ፕሪንሲፕል ማለት ይሄ ነው። እነ ዳንኤልም ፕሪንሲፕል ነበራቸው። ዳዊት ግን በሚገርም ሁኔታ የመርህ ሰው ነበር። እግዚአብሔር እንዲጠቀምብን የመርህ ሰዎች እንድንሆን ይፈልጋል። ሁለተኛ ዲሲፕሊን የሆንን ሰዎች እንድንሆን ይፈልጋል። ይሄ በጣም መሰረታዊ ነገር ነው። ዲሲፕሊን ማለት የምናረገው ነገር ነገያችንን አፌክት እንደሚያረገው እያሰብን ስንኖር ህይወታችን እግዚአብሔርን ደስ ለማሰኘት መንፈሳዊውን ነገር ሁልጊዜ ስናበዛ ስንለማመድ ዲሲፕሊን ስንሆን አሁን ስፖርተኛ ሰውነቱ የስፖርት ቅርጽ እንዲይዝ እስኪደማ ድረስ ስፖርት መስራት አለበት ይባላል። እሱ ነው ዲሲፕሊን። ላቡ በደንብ ጠብ ብሎ እስኪፈስ ድረስ መስሎቹ እስኪወጡ ድረስ ሌት ተቀን ሳይሰለች ሳይደክም ሲያደርግ ሲተጋ ማለት ነው ዲሲፕሊን። ዲሲፕሊን ትጋት ነው፣ መስዋዕት መክፈል ነው፣ ዋጋ መክፈል ነው፣ ጊዜ መስጠት ነው፣ መጽናት ነው፣ መጠበቅ ነው፣ ሁልጊዜ ከእግዚአብሔር ሐሳብ ጋር መቆም ነው። ስለ ዲሲፕሊን አንድ ኢትዮጵያ ውስጥ ያለ ታውቁት ይሆናል ዛዲግ አብርሃ የሚባል የአፍሪካ አመራር ልዕቀት አካዳሚ ፕሬዝዳንት በጣም ፎሎ አረጋዋለሁ። የሚገርም ነገር ስለ ሊደርሺፕ ይጽፋል። በየቀኑ ብዙ ነው ፖስት የሚያደርገው። የአፍሪካ ልዕቀት ትምህርት ቤት ፕሬዝዳንት ነው። በጣም የሚገርም ነገር ጻፈ። እሱን ትንሽ ላንብብላችሁ፣ በጣም ኢምፕረስ ስላደረገኝ እየዘለልኩ ላንብብላችሁ። በምንመኘው ህልምና በምንኖርበት እውነታ መካከል ሰፊ ርቀት አለ አለ። አሁን ሁላችንም እግዚአብሔር እንዲሰራብን እንፈልጋለን። ታላቅ ነገር እግዚአብሔር በመካከላችን እንዲያደርግ እንመኛለን። እሱ ህልም ነው። ህልም አለን ሁላችንም። በዚህ ህልምና በእውነታው ላይ ፋክቱ ላይ በመካከል በጣም ሰፊ ልዩነት አለ። ምን ይላል? ይህንን ገደል የሚደፍንና ምኞትን ወደ ውጤት የሚቀይር ብቸኛው ድልድይ ዲሲፕሊን ነው ይላል። ህልማችንን ለማሳካት ወደ ህልማችን ለመድረስ ዶክተር ሆናለሁ ብሎ ቢያስብ አንድ ሰው ዶክተር ግርማ ለሜዲሲን ትምህርት ቤት የሚያስፈልገው በጣም ትልቅ ዲሲፕሊን አለ።
የሆነ ነገር ሆናለሁ ስትሉ ህልም አላችሁ በህልማችሁና ልደርሱበት በምትፈልጉት መካከል ድልድይ አለ ትልቅ ድልድይ እዛ ለመድረስ ያ ድልድዩ የሚሞላው በዲሲፕሊን ጊዜ በመስጠት በማንበብ በማጥናት በመትጋት በመጸለይ በዛ ውስጥ ይሆናል ማለት ነው እንደገና ሲቀጥል ይሄ ጻፊ እየዘለልኩ ነው ማነብላችሁ ህልም አለ ለጉዟችን እንደ ነዳጅ መነሳሳትን ቢሰጠንም ዲሲፕሊን ግን መቆሚያ የሌለውና በጽናት የሚጓዝ ሞተር ነው ማለት መነሳሳት እንደ አየር ንብረት ተለዋዋጭ ሲሆን ዲሲፕሊን ግን በአቋሙ የማይናወጥ ቋሚ ኃይል ነው ይላል ለአንድ አመት ጂም ከፍዬ አንድ ቀን ብቻ ሄጄ አውቃለሁ በመሃል ማቆም እንዳለብኝ ሳቅ ማለት መሄድ ስላልቻልኩ ላቋርጥ ሴት ለአንድ አመት ፈርመሃል አለ ለምን እንደሆነ ታውቃላችሁ ዲሲፕሊን ስለሌለኝ የለኝ ዲሲፕሊን ያለው ሰው በየጠዋቱ ተነስቶ ጂም እሱ ነው ዲሲፕሊን ሉዝ አረጋለሁ ይሄን ቦርጭ አጠፋለሁ የሚል ድሪም አለኝ ህልም አለኝ ህልሜን ግን ማሳካው ህልሜ ጋር ምደርሰው ኤክሰርሳይዝ ሰራ ነው ግን አልሰራም እንደሱ ነን ህልማችንን ለማሳካት ሚከፈለውን መስዋዕትነት አንከፍልም እግዚአብሔር በአቋራጭ አይሰራም ሾርትከት የለው ጾም ጸሎት ይዘን በእግዚአብሔር ፊት ሳንደፋ እግዚአብሔር አይሰራብንም ፊቱን ሳንፈልግ ቲዲ ጄክስ የተባለ እግዚአብሔር ሰው ሲናገር እንደዚህ አለ አንዳንድ ሰዎች ይመጡና ባንተ ላይ ያለው መንፈስ በኔ ላይ ሁለት እጥፍ ሆኖ እንዲመጣ ጸልይልኝ ይሉኛል አለ ከዛ እኔም ሰማቸውና እንደዚህ ይላቸዋለሁ አለ ጸልይላቸዋለሁ ከዛ በፊት ግን እንቅልፍ ያጣውባቸው ሌሊቶች ጾም ጸሎት ያስኩባቸው ቀናቶች መጽሐፍ ቅዱስ ያነበብኩባቸው ጊዜያቶች እነሱ መጀመሪያ እጥፍ ሆነው እንዲመጡባቸው ጸልያለሁ እላቸዋለሁ አይፈልጉም የሆነ ታምር ነው የምንፈልገው እንደሱ የሚባል ነገር የለም የዲሲፕሊን ጣዕም መራራ ቢመስልም ውጤቱ ግን ከማር ይልቅ ይጣፍጣል ማለዳ መነሳት መራራ ነው ጂም ሄዶ በየቀኑ መስራት መራራ ነው ግን ይሄን መራራ ነገር ማድረግ ከቻለ አንድ ሰው ውጤቱ እንደማር ይጣፍጣል ዲሲፕሊን ማለት በአሁኑ ሰዓት ለምትፈልገው ጊዜያዊ ምቾት ወይም ደስታ እምቢ በማለት ለወደፊቱ ስኬት እሺ ማለት ነው ምን አይነት ጻፊ ነው እኔ በጣም ያደነኩት ዛዲግ አብርሃን በጣም የሚገርም ነው ስለ ሊደርሺፕ እየጻፈ ያላቸው ነገሮች በጣም ነው የተደነኩት አያችሁ ምቾትን እምቢ ስትል ጊዜያዊ ደስታን እምቢ ስትል ነገ ላይ ላለው ስኬት ዋጋ እየከፈልክ እንቅልፍን እምቢ ስትል ኢንተርቴይንመንትን እምቢ ስትል ጊዜን የሚወስደውን ነገር እምቢ ስትል ለነገ ስኬት እሺ ያልክ ነው አለ ዋው እግዚአብሔር ይርዳን የመጨረሻ ያለውን ላንብብላችሁ ዲሲፕሊን የሌለው ሰው የስንፍናውና የሁኔታዎች ባሪያ ሲሆን ዲሲፕሊን ያለው ሰው ግን ህይወቱን የት ማድረስ እንዳለበት የመወሰን ሙሉ ነፃነትና ስልጣን አለው ኃይሌ ገብረስላሴ ሩጫ ሲሮጥ 5000 ሜትር ሲሮጥ እኮ ከቤቱ ብድግ ብሎ አይደለም ለውድድር የመጣው ዲሲፕሊን ነበር ማለዳ ተነስቶ እንጦጦ ተራራ ላይ ይሮጥ ነበር ቀነኒሳ ዲሲፕሊን ነበረው እኛ የምናውቀው ኦሎምፒክ አደባባይ ላይ ወርቅ ሲቀበል የሆነ ሩጫውን የጀመረው የሚመስል እዛ ሩጫ መነሻው ቦታ ላይ ነው የሚመስል ሰዎቹ ግን የሚበሉት ላይ ዲሲፕሊን ነበራቸው
እንቅልፋቸው ላይ ዲሲፕሊን ነበራቸው። ጊዜያቸውን በሙሉ ለሩጫው መስዋዕት አድርገዋል፣ ተለማምደዋል። እሱ ነው ዲሲፕሊን ማለት። እሱ ነው ወገኖች ዲሲፕሊን ማለት። ህልምን ለማሳካት ተአምር አትጠብቅ። በቃ መርዶ ልንገራችሁ፣ ህልምን ለማሳካት ተአምር አትጠብቅ። ተአምሩ ያለው አንተ በየቀኑ በምታደርገው ጥቃቅን ጥረትና ዲሲፕሊን ውስጥ ነው። አይገርማችሁም? በተአምር አይደለም ነገሩ የሚሆነው፣ በዲሲፕሊን በየዕለቱ በምናደርገው ጥቃቅን በሚመስሉ ነገሮች። ጠዋት ተነስተን አንድ ምዕራፍ በየማለዳው ካነበብን አያችሁ ዲሲፕሊን እያደረግን። ለአንድ ሰዓት በየቀኑ ከጸለይ ዲሲፕሊን እያደረግን። በየቀኑ በምናደርገው ጥቃቅን ነገሮች ናቸው በህይወታችን እግዚአብሔር ያሰበው ነገር የሚሆነው እንጂ በሱፐር ናቹራል መንገድ መጥቶ የሚሆን ነገር የለም። ኤልያስ ሰማይን የቆለፈው በንግግር አይደለም። ሰማይ ይቆለፍ ብሎ አይደለም። ያዕቆብ ምን አድርጎ ነው ይለናል? አጥብቆ ጸልዮ ነው ይለናል። ዝናብ እንዲመጣ እኮ በቆርኔሌዎስ ተራራ ላይ ግንባሩን በሁለቱ ጉልበቶቹ መካከል አስገብቶ ይጸልይ ነበር። ዝናብ አምጣኝ። ብላቴናውን ሂድና ውጣና እስቲ ተመልከት ሲለው ወጥቶ ሲመጣ ዝናብ የለም ይለዋል። ሰውየው ጸሎት አቆመን። ዲሲፕሊን። አሁንም ሂድና ይለዋል። ስንቴ ላከው? 7 እጅ የምታክል ደመና ያስለቀቀው መሬት ይዞ ነው። ሰማይን ያስከፈተው አጥብቆ ጸልዮ። እኛ እኮ ነገራችንን እንዲሁ እንዲቀየር ነው የምንፈልገው። የሆነ ተአምር መጥቶ በቃ የሆነ አፕሳይድ ዳውን እንድንቀየር ነው የምንፈልገው። ለውጠኝ ምንድነው እኮ የሆነ መለኮት መጥቶ እንዲለውጠን እኛ ጥረት አናረግም። እኛ ከሚፈትነን ነገር አንርቅም። እኛ ከሚያዝለን ነገር አንሸሽም። እኛ ከሚያደክመን ነገር አንፋታም። ግን ለውጥ እንጠብቃለን። የለም። ህልምን ለማሳካት ተአምራት አትጠብቅ። ተአምሩ ያለው አንተ በየቀኑ በምታደርገው ጥቃቅን ጥረትና ዲሲፕሊን ውስጥ ነው። ርቀቱ ረጅም ሊመስል ይችላል። ነገር ግን በዲሲፕሊን የሚወሰድ እያንዳንዱ እርምጃ ያንን ርቀት እያሳጠረ ወደ ስኬት ማማ ያደርሳል ይላል። እግዚአብሔር ይርዳል። ሶስተኛ እግዚአብሔር እንዲጠቀምብን አንደኛ መርህ ያለው ሰው መሆን አለብን። ሁለተኛ ዲሲፕሊን መሆን አለብን። ሶስተኛ ደግሞ ቁጭት ያለው ሰው መሆን አለብን። ቁጭት የሚለውን ንጉሴ ቡልቻ የሚባል እግዚአብሔር ሰው ሲናገር ፍል አምሮት ይለዋል። በጣም የአማርኛ ሊቅ ነው። ፍል አምሮት፣ ፓሽን ያለው ቁጭት፣ ሚቆጭ ሰለቸኝ እኮ ይሄ ዝማሬ የሚል ሰለቸኝ፣ ይሄ ስብከት እጅጅ አለኝ፣ የሆነ ለውጥ ፈልጋለሁ የሚል ዲስኮምፈርት የሚሆን ማለት ነው። በቃ እግዚአብሔር ፊት እንዲመጣ ፈልጋለሁ፣ እግዚአብሔር ሙቭ እንዲያደርግ ፈልጋለሁ የሚል ቁጭት። የሆነ ዝም ብሎ መጥቶ ይህ ሰዓት እያየ 2 ሰዓት ተኩል ሆነ፣ ፓስተሩ አስረዘመ፣ መዝሙሩ ረዘመ እያለ የሚቀመጥ ሳይሆን ይሄ የለውጥ ሐዋርያ የሚሆን ማለት ነው። የተቆጨ ሰው ፓሽን ያለው አብኖርማል የሆነ ማለት ነው። ዳዊት እንደሱ ነበር። እኔ ገጥበዋለሁ እኮ ያለው ሰውዬ እኮ ወደ 10 ፊት ነው ጩጬው ዳዊት። እሱ ቁጭት ነው። ያልተገረዘ ፍልስጤማዊ የእስራኤልን አምላክ የሚገዳደር የጭፍሮችን አምላክ ማን ነው የሚል ቁጭት እኮ ነው። ቁጭት እኮ ነው። አንቆጭም። ምንም ኖርማል እኮ ነው። ይህ ትራዲሽናል ሆኗል። ቸርች ይህ ተሳልሞ መሄድ አይነት ሆኗል። ይህ ብንን ብሎ የሚነሳ ህይወት የለም። እርግፍ አድርጎ ሰብሮ የሚሄድ ህይወት የለም። አልነሳም በቃ ቁጭት እሱ። ኢሲኤፍሲ ካንሳስ ካልተባረከች በቃ ሚል ማለት ነው።
ውሰደኝ ወይ ስኮትላንድን ስጠኝ ነው ቁጭት። በቃ ዝም ብዬ ለመብላት አልኖርም። ዝም ብሎ እንጀራ ለመብላት አልኖርም። በላው ዘመኔን ሙሉ በላው ጠጣው። በቃ ምን ይሰራልኛል? ሰውየው እኮ ሲጸልይ ጆን ኖክስ ያቃስት ነበር ይባላል። ልክ እርጉዝ ሴት ልትወልድ ምጧ ሲመጣ የምትጮኸው የምጥ ድምፅ ያሰማ ነበር ይባላል። ይላል ውሰደኝ ወይ ስኮትላንድን ስጠኝ፣ በቃ አልፈልግም። ተደፍቶ ይጸልያል። በመንገድ የሚያልፉ ሰዎች ሁሉ ይሰሙት ነበር። ሰውየው ጮሆ እግዚአብሔር ነካው። አልወስድህም እሰራብሃለሁ አለ። አስከፈተ ሰማይ፣ ታሪክ ሰራ። ኢሮፕን ገለባበጠ። ታውቃላችሁ ጆን ኖክስ ጋር ስጸልይ አለ አንድ ጓደኛው እጆቼን አንስቼ መጸለይ እፈራለሁ አለ። እግዚአብሔርን እምነካው ይመስለኛል አለ። ጆን ኖክስ ካለ እግዚአብሔር አለ አለ። ኢየሱስ ለዘላለም ጌታ ነው። ጆን ኖክስ ካለ እግዚአብሔር አለ። እጄን ሰብስቤ ነው የምጸልየው። ከሱ ጋር ስጸልይ ሰውየው እግዚአብሔርን ተሸክሞ ነው የሚሄደው። ይሄ እኮ የቁጭት ውጤት ነው። ስራብኝ የማለት ውጤት ነው። ክበርብኝ የማለት ውጤት ነው። መዝሙሮቻችን እኮ በጣም ግሩም ናቸው። ሳትነካኝ አልወጣም ብለን ዘምረን እኮ ሳንነካ ነው የምንወጣው። እስኪ ነካን አንጠብቅም ወይ መዝሙሩ ረዘመ እንላለን። እግዚአብሔር ቁጭት ያለው ህዝብ ያርገን። እንቁጭ። በቃ ይሄ ፓሽን ግዴላችሁም። ሰውን ካየን የትም አንደርስም። እግዚአብሔርን ብቻ እያሰብን ማንም ከናንተ ጋር አይቆም። እግዚአብሔር ከናንተ ጋር ከቆመ እግዚአብሔር በእናንተ ይሰራል። አንደኛ ሳሙኤል 17:26 ላይ እንደዚህ ይላል፣ ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል እርግጠኛ ነው ኢየሱስ ጌታ ነው። እንዴት አይነት ሰው ነው ዳዊት! የእስራኤልም ተግዳሮት ለሚያርቅ ከእስራኤል ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው ይላል። ኢየሱስ ታላቅ አምላክ ነው። ዳዊት ስንቅ ለማድረስ መጥቶ በዛ ቦታ ጎልያድ ብቅ ሲል ሁሉም ሮጠው ወደ ምሽግ ሲገቡ ብቻውን ቆሞ ጎልያድን ያየው ዳዊት ነው። በደንብ አይተውትም አያውቁ። በዳዊትና በጎልያድ መካከል የእድሜ ልዩነት፣ የሰውነት ልዩነት፣ የልምምት ልዩነት በጣም ብዙ ልትዘረዝሩ ብትችሏቸው ነገሮች አሉ። ጎልያድ መጀመሪያ ወደ ጦርነቱ ሜዳ ሲመጣ ከራሱ ክልል ሆኖ ማን ነው የሚገጥመኝ ብሎ ግብዣ ያደርግ ነበር፣ ጥሪ ያቀርብ ነበር። ከራሱ ቴሪቶሪ ውስጥ ሆኖ ማለት ነው። ነገር ግን የሚመልስ ያጣ ክፍሉን ስታነቡ ምዕራፍ 8 ማነው ቁጥር 8 አካባቢ በፍልስጤም ቴሪቶሪ ውስጥ ነው ያለው። ወደ ቁጥር 15 ስትመጡ ወርዷል ወደ እስራኤል ቴሪቶሪ። ጠላታችሁን ካልገጠማችሁት ወደ እናንተ ቴሪቶሪ ይመጣል። ችላ ካላችሁት ቀስ እያለ እየተጠጋ ይመጣል። የሆነ ነገር ልክ ማቆጥቆጥ ሲጀምር እርምጃ ካልወሰድን ጠላት ህይወታችንን አታክ ማድረግ ሲጀምር ያን ጊዜ አለርት ካልሆንን የሆነ ቤታችንን ሲረብሽ፣ ትዳራችንን ሲረብሽ፣ ባልና ሚስት ማጣላት ሲጀምር፣ የሆነ ትንሽ ክፍተት ሲያገኝ
ብድግ ብለን መምታት ካልጀመርን ቴሪቶሪው እየገባ መኝታ ቤት ይገባል። አልጋ ያለያያል። እንደሱ ነው ዓላማው። ጎልያድ ማዶ ነበር፣ ከዛ መጣ፣ ወደ እነሱ መጣ። ማን ነው የሚገጥመኝ እያለ ሲወርድ እነዚህ ደግሞ ሲሸሹ ዳዊት ስንቅ ሊያደርስ ሲመጣ አየው እና ምን አለ? ይህን ፍልስጤማዊ ለሚገድል ማለት እኔ ምን አደርገዋለሁ ማለቱ ነው። እገለዋለሁ። በተነሳብኝ ጊዜ የሚነሳባችሁ ካለ በዛ ጊዜ የምታረጉት ብርቱ ተጋድሎ ወሳኝ። ከአንበሳ ጋራ እንዴት ነው ሰው ትግል የሚገጥም? እንዴት ነው አንበሳ ከነከሰበት ከጥርሶቹ መካከል በግ የሚያስለቅቀው? እንደሱ ነው ታሪኩ። እከተለዋለሁ ሲል እኮ በግ ወስዷል። ኦልሬዲ ነክሶ ይዞ እየሄደ ነው አንበሳው። በምን አይነት ፍጥነት መጥቶ ነው የሚይዘው? ከዛ በኋላ ከጥርሶቹ መካከል አስለቅቆ ያወጣል። ያኔ አንበሳው በግ መፈለግ ትቶ ማን ጋር ይሆናል ጦርነቱ? ከዳዊት ጋር። ዳዊትን ሊበላው ይመጣል ማለት ነው። ጠላት እንደሱ ነው፣ ይነሳል። የሆነ ዝም ብላችሁ ነካክታችሁ በኢየሱስ ስም ብላችሁ ምትተውት አይደል። ጦርነቱ ይጨምራል፣ ሰልፉ ይጨምራል፣ ትግሉ ይጨምራል፣ ውጊያው ይጨምራል፣ ይነሳባችኋል። በተነሳባችሁ ጊዜ ግን ብርቶቹ ሲነሳብን ያኔ ኃይለኞች እንሁን፣ ያኔ ጨካኞች እንሁን። ዳዊት በተነሳበት ጊዜ ብርቱ ነበረ ማለት ነው። ይሄን የምታገኙት ቁጥር 35 ላይ ነው እየተናገረ ነው። ከ34 እና 35ን ላንብብላችሁ። እንደዚህ ይላል። ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ከአፉም አያችሁ አስጥለው ነበር፣ በተነሳብኝም ጊዜ ጎሮሮውን ይዤ እመታውና እገለው ነበር ይላል። እግዚአብሔር ይባረክ። እንዴት ደስ እንደሚል ይሄ ቃል። በተነሳብኝ ጊዜ ጎሮሮውን ይዤ እመታውና እገለው ነበር ይላል። ጠላት ሲነሳባችሁ ጎሮሮውን ይዛችሁ ምቱትና ግደሉት ነው መልእክቱ። የትኛውም የመናፍስት ተቃውሞና ተግዳሮት ሲመጣ፣ ሰልፍ ሲመጣ፣ ውጊያ ሲመጣ እናንተ ልጆቻችሁን ማስመለጥ ጀምራችሁ መንፈሳዊ ጦርነት ውስጥ ገብታችሁ ጠላት ሊወስዳቸው የነበረውን ከአፉ አስጥላችሁ ስትመለሱ ወደ እናንተ ይዞራል። ያልጠበቃችሁትን የሰልፍ አይነት መልቀቅ ይጀምራል። ጤናችሁ ላይ ይነሳል፣ ስራችሁ ላይ ይነሳል፣ ትዳራችሁ ላይ ይነሳል። ሰልፉ ይቀየራል። ያን ጊዜ ተነሱ ነው መልእክቱ። ያን ጊዜ ግደሉት። ድጋሚ እንዳይነሳ አድርጋችሁ ምቱት። አንበሳን፣ ድብን፣ የአውሬ ንጉሥ እኮ ነው አንበሳ። ዳዊት ምን ያደርገዋል? እገለዋለሁ ይላል። የአንድ ጊዜ ጉዳይ እንዳይመስላችሁ። ምናልባት ብዙ አንበሳ ገለዋል፣ ብዙ ድብ ገለዋል። ይሄ ብላቴና፣ ይሄ ወጣት ልጅ ሚስጥሩን በኋላ መጣበታለሁ። ወደ ሚስጥሩ ልሂድ ሰዓታችንን ለመሻማት። በጣም የሚያስገርም የሚያስደንቅ ኤክስፒሪየንስ ነው የምታዩት። ሰልፉ ሲጨምር፣ ውጊያው ሲጨምር እናንተም ጨምሩ። የጠላት ኃይል ሲጨምር እናንተም በጸሎት ጨምሩ፣ እኛም እንጨምር፣ አቅም እንጨምር፣ መንፈሳዊ ጡንቻዎቻችን ይጨምሩ። እሱ ሲበረታ እኛም እንበርታ። ሰልፉ እየጨመረ ሲመጣ፣ ውጊያው እየጨመረ ሲመጣ እናንተም መዋጋቱን ጨምሩ፣ መታገሉን ጨምሩ፣ መንፈሳዊው ጦርነቱን ጨምሩ። ያን ጊዜ ማን ነው የሚያሸንፈው? እኛ ነን።
እኛንን የምናሸንፈው። የዳዊት የድፍረቱ ሚስጥር ምንድነው የሚሉትን 4 ነገሮችን ላሳያችሁ ወይም 5 ነገሮችን ላሳያችሁ። ዳዊትን ምንድነው ያስደፈረው? አሁን መጥቶ እዚህ አሁን በመናነበው ክፍል ውስጥ ለሳኦል መልእክተኛ ነገረው። አንድ ልጅ መጥቷል፣ ጦርነቱን ከጎልያድ ጋር ገጥሞ የሚያሸንፍ አንደኛ ከግብር ነፃ ይወጣል። እንዴት ደስ ይላል! ሁለተኛ ባለጸጋ ይሆናል፣ ሶስተኛ የኔ ልጅ ያገባል የሚል ማስታወቂያ ተለጣጥፏል በየቦታው። በርካታ ሰራዊቶች አሉ። የሴም ልጆች እና አሚናዳብ ሳማ እዛ ናቸው፣ ጦርነቱ ሜዳ ላይ ናቸው እነ ኤልያብ። እና ማስታወቂያው ያጓጓል። ንጉስ ልጅ ማግባት ማለት እኮ ሮያል ፋሚሊ ውስጥ መግባት ነው። ከግብር ነፃ መሆን ሰው ሁሉ ይፈልጋል። ቤተክርስቲያን ታክስ ኤግዘምት የምታወጣው እኮ ግብር ላለመክፈል ነው። ሪሊጂየስ ኦርጋናይዜሽን ስለሆነች ምገዛው ዕቃ ነፃ ይሁን ነው። ታክስ የማይፈልግ ብዙ ነው፣ መክፈል የማይፈልግ ከግብር ከታክስ ነፃ ይወጣል። ደግሞ ሀብታም አደርገዋለሁ አለ። ማን ያለው? ይሄን ንጉሱ። ግን ጦርነቱን መቅጠም የሚጠበቅበት ማን ነው? ንጉሱ ሳኦል ነው። ምዕራፍ 8 ባለፈው ስንነጋገር ንጉስ የጠየቁበት ሚስጥር ስለኛ ከጠላቶቻችን ጋር ምን የሚያደርግ የሚዋጋ ንጉስ ስጠን ነው ያሉት። ስለዚህ ሳኦል የተፈለገው እንዲዋጋላቸው ነው፣ ጠላታቸውን ሄዶ እንዲያሸንፍ ነው። ሰውየው ግን ፈሪ ነው። ፈርቶ ማስታወቂያ አውጥቷል። እዛ ጦር ሜዳ ነው ያለው፣ ግን ማን ነው የሚገጥመው? ያስፈራል። ጎልያድ በጣም ያስፈራል። የሚችለው የለም። ግን ዳዊት መጣና እኔ ገለዋለሁ፣ እኔ ገጥመዋለሁ፣ የማንም ሰው ልብ አይውደቅ፣ ተረጋጉ አለ። ሲያይ ብዙ ልብ ወድቋል። ሙሉ ጊዜ ለጦርነት የሰጡ ፈርተዋል። ሙሉ ጊዜ ያልሰጠ ብላቴና ጦርነት ሜዳ ልምድ የሌለው ከበጎች ጋር ተጠርቶ እንጀራ ስንቅ አድርስ ዴሊቨር አርግ የተባለ ዴሊቨሪ ስራ የሚሰራ እሸት ሊያደርስ የመጣ እኔ ምን አረጋዋለሁ? ገጥመዋለሁ፣ እኔ ገጥመዋለሁ። ተረጋጉ አለ። እግዚአብሔር ይባረክ። እግዚአብሔር ሰው አብሮት ሲሆን የሚያረጋው የመጀመሪያው ነገር የወደቁ ልቦችን ማነሳሳት ነው። ልብ ሲወድቅ፣ ተስፋ ሰው ሲቆርጥ፣ 40 ቀን ሙሉ ሲጨልም ብርሃን ትንጥቅ ማድረግ ነው። የተቀባ ሰው እንደሱ ነው የሚያደርገው። መልእክተኛ ሰው፣ እግዚአብሔር አብሮት ያለ ሰው እንደሱ ነው። ዳዊት የማንም ሰው ልብ ምን አይበል አይውደቅ አለ። ምን አረጋዋል? እኔ እገጥመዋለሁ። እስቲ እኔ እገጥመዋለሁ በሉ። ከዚህ በላይ ጮክ አርጋችሁ እስቲ እኔ እገጥመዋለሁ። ጠላቶቻችሁን ራሳችሁ ግጠሙ። 40 ቀን ያኔ ሳስተምር ያልኩት ተግዳሮቱን ሌላ ሰው እንዲገጥምላችሁ አትፈልጉ። የናንተን ጠላት ራሳችሁ ግጠሙት። የቤታችሁ፣ የትዳራችሁ፣ የጤናችሁን ጠላት እናንተው ሰልፉን ግጠሙ። ብድግ በሉ፣ ተዋጉ፣ ምቱት። እንደሱ ነው። የፋርስ መንግስት አለቃ የዳንኤልን ጸሎት 21 ቀን ሲያዘገየው ዳንኤል ጸሎቱን አላቆመም ነበር። ይዋጋ ነበር፣ ይታገል ነበር፣ ይጸልይ ነበር። ከዛ ነው መልአክ የተላከው። ስለዚህ ሰልፉን ራሳችሁ ግጠሙት። ተግዳሮት አለ፣ ግጠሙት። እጅ አትስጡ። በፍጹም እናንተ ትበልጣላችሁ። ጊያዝ የሶርያውያንን ሰራዊት ሲያይ እኮ ደነገጠ። ንጉሱ እልፍ ሰራዊት የፈረስ ሰረገላ አስጭኖ ወደ ኤልሳቤጥ ነው የመጣው። የነቢዩን የኤልሳቤጥ ተከቧል። የኤልሳቤጥ ጊያዝ ወጣ ብሎ በር ከፈት ሲያደርግ በጠዋት ሰራዊት ከቦታል። ደነገጠ ይላል። ወየው ጠፋን አለ። ጠፋን። ለምን መጥተዋል? የሶሪያ ሰራዊት መጥቶብናል። እልፍ ነው የመጣብን፣ ተከበናል አለ። ሰውየው ተጨነቀ። ካልም ነበር፣ ተረጋግቶ ከኛ ጋር ያለው ከነሱ ጋር ካሉት ይበልጣል። ኢየሱስ ጌታ ነው። የምታሸንፉት እናንተ ናችሁ። ሰልፍ ካለ የእውነት ነው ምላችሁ፣ እናንተ እኮ የያዛችሁት ስም የከበረ ስም ነው። በስም ውስጥ ኃይል አለ፣ በስም ውስጥ
ሞገስ በስም ውስጥ ድል አለ በስም ውስጥ ፈውስ። ይህን ስም ይዞ ሰው እንዴት ይፈራል? ይህን ታላቅ ስም። ችግሩ መንፈሳዊ አይኖቻችን አለመከፈቱ ነው። የጊያዝ ችግር አይኖቹ አልበሩም። ኤልሳ ያያል፣ እልፍ ሰራዊት ያያል፣ የእሳት ፈረሶች ያያል፣ የእሳት ሰረገላዎች ያያል፣ እልፍ መላእክት ያያል፣ የከበቡትን የእግዚአብሔር ሰራዊቶች ያያል። እንደዚህ ያለ አቤቱ የባሪያህ አይኖች ያዩ ዘንድ ክፈትለታል። የጊያዝ አይኖች ለቅጽበት ብርት አይሉም። አበራለት። ሲያበራለት ሲያይ እዴ እነሱን የከበበ ደግሞ እሳት ነው፣ የእሳት ሰራዊት። አይኖቻችን ስላልበሩ ነው። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። አንቺ ጋር ያለው አንተ ጋር ያለው ማንም ጋር የሌለ ነው። ትንሽ የ5 ዓመት ልጅ አዲስ አበባ ውስጥ ትንሽ ልጅ የቤት ሰራተኛ ትልቅ ሴት ቤት ውስጥ ክርስቲያኖች ቤት ውስጥ ስትመታት ልጅቷ በኢየሱስ ስም አለች። ያቺ ትልቋ ሰራተኛ ሰማይ ደርሳ ፈረጠች። ማነው ስሙን የጠራው? ትንሽ ብላቴና ናት፣ የ5 ዓመት ልጅ። ኢየሱስ ነው ያለችው። ስሙ ኃይል አለው። ይሄን ስም ይዛችሁ አትፍሩ። ይሄን ስም ይዛችሁ አትደንግጡ። ይሄን ስም ይዛችሁ ግጠሙት። የትኛውንም ጅኒ ግጠሙት። በካንሳስ አየር ላይ የሰለጠነውን፣ በአሜሪካ አየር ላይ የሰለጠነውን፣ በኢትዮጵያ አየር ላይ የሰለጠነውን ግጠሙት። ታሸንፋላችሁ፣ ታሸንፋላችሁ። ዳዊት እኔ ገጥመዋለሁ። የድፍረቱ ሚስጥሮች 5 ነገሮች ላሳያችሁ በፊት። አንደኛ ዳዊት ምንድነው ያስደፈረው? ለምንድን ያልደነገጠው? ጓደኞቹ ማነው ወንድሞቹና ሰራዊቱ ሁሉ ዲዲዲዲ ብሎ ገደል ሲገባ ምሽጉ ሲገቡ ቆሞ ያየው ለምንድን ነው? እንዴት ነው እኔ ገጥመዋለሁ ያለው ካላችሁ፣ አንደኛ ከእግዚአብሔር ከአምላኩ ጋር የጠበቀ ግንኙነት ስለነበረው። በሌላ አማርኛ እግዚአብሔርን ስለሚያውቅ ነው። እግዚአብሔርን ስለሚያውቅ ነው። ሰው እግዚአብሔርን ካወቀ ከገባው እግዚአብሔር ታላቅነት፣ የእግዚአብሔር ሉዓላዊነት፣ የእግዚአብሔር ሁሉን ቻይነት ካወቀ ምንም አይፈራም። አልፈራም። ናቀው። እንደውም ሲያየው ያልተገረዘ ነው አለ፣ ሸለፈታም ነው አለ። ምን አይነት ለዚህ ሰውዬ ነው የሚሮጡታል? ለዚህ ሰውዬ፣ ለዚህ ኪዳን ለሌለው፣ ተስፋ ለሌለው፣ ቃል ለሌለው ሰው ነው የሚሮጡት። ምን ነካው? የእስራኤል ሕዝብ አለ። ምን ነካው? ንጉሱ ምን ነካው? ሰራዊቱ ምን ነካው አለ። ለምን? እግዚአብሔርን ያውቃል። ቁጥር 37 ላይ ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ከፍልስጤማዊ እጅ ያስጥለኛል አለ። ኢየሱስ ጌታ ነው። ምን አርጎኛል? እግዚአብሔር ከአንበሳና ከድብ አስጥሎኛል። ጉዳዩ የኔ አቅም አይደለም፣ የኔ ችሎታ አይደለም። ጉዳዩ ሚረዳኝ አለ፣ የሚያግዘኝ የሚያስጥለኝ አለ፣ ከኔ ጋር የሚቆም አለ። መዝሙር 46:1 ላይ አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራም ረዳታችን ነው ይልና ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢሄዱ እኛ ምን አንልም አንፈራም ይላል። ለምን? እግዚአብሔርን እናውቃለን። ሚስጥሩ እግዚአብሔርን ማወቅ ነው። ሚስጥሩ ከእግዚአብሔር ጋር ያለን ኢንቲሜሲ ነው፣ ወዳጅነት ነው፣ ንክኪ ነው፣ ከጌታ ጋር መተሻሸት ነው፣ እግዚአብሔርን ማወቅ ነው፣ ጠረኑን መልመድ ነው። እግዚአብሔርን ጠረን ስታውቁ፣ የኃይሉን አቅም ስታውቁ፣ የመገኘቱን ጉልበት ስትረዱ
አትፈሩ። የዳዊት የድፍረቱ ሚስጥር ያለው እዚህ ጋር ነው። ሌሎቹ እግዚአብሔርን አያውቁ። ዳዊት በግሉ ያውቀዋል፣ ተነካክቷል። ከእግዚአብሔር ጋር ተቻለው ከእግዚአብሔር ጋር ንክኪ አለው። የእግዚአብሔርን ጠረን ያውቃል፣ የአምላኩን መዓዛ ያውቃል፣ እግዚአብሔርን ያውቃል። እኔ ገጥመዋለሁ ይላል። ንክኪ ነው ይሄን ያደረገው። እንደሱ ስንሆን ከጌታ ጋር ስንነካካ ምንም ነገር አንፈራም። ተስፋዬ ጫላ ባለፈው ሲዘምር ስጋት አይገባኝም እኔስ በኢየሱሴ አለ። አምናን አልፌ ነው ዘንድሮ መድረሴ፣ ስጋት አይገባኝም። እግዚአብሔር ከኛ ጋር ሲሆን ዳንኤል ምዕራፍ 11 ቁጥር 32 ላይ ሲናገር ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ ይላል። ትሉት ይሄን ቃል ሁላችሁ አምላካቸውን የሚያውቁ ሕዝብ በሉ እስቲ ይበረታሉ ያደርጋሉም። አሜን። በቃ እግዚአብሔርን ማወቅ ነው። አምላኩን የሚያውቅ ሕዝብ ይበረታል ያደርጋል። እግዚአብሔርን ካወቅ ነው፣ እግዚአብሔርን ከተረዳ ነው። ከአንበሳና ከድብ አስጥሎኛል፣ እግዚአብሔርን ያስጣለኝ። አንበሳን የሚያክል ትልቅ አውሬ ያሸነፈው ዳዊት አይደለም፣ እኔ አይደለሁም። ከአፉ ፈልቅቄ ያወጣሁት እኔ አይደለሁም። ሳምሶን አሁን አንበሳ ደቦል ማለት ጨካኝ ነው። እየገሰገሰ ሲመጣ አፈፍ አድርጎ ገነጣጥለው አይደለም የሚለው ሳምሶን ነው እንዲያደርገው። የእግዚአብሔር መንፈስ ወረደበት ይላል። የጌታ ክብር ነው፣ የጌታ መንፈስ ነው። ከዳዊትም ጋር የጌታ መንፈስ ስለነበረ ነው። ስለዚህ በጠላት ኃይል ላይ ደፋሮች የምንሆነው፣ በመናፍስቱ ዓለም ላይ ኃይለኞች የምንሆነው፣ በጨለማ መንግስት ላይ ቆራጦች የምንሆነው ከእግዚአብሔር ጋር ኢንቲሜት የሆነ ግንኙነት ሲኖረን ነው። ሪሌሽንሺፓችን ህብረታችን የጠነከረ ሲሆን፣ ሁለተኛ ዳዊት ደፋር ያደረገው የነበረው ልምምድና ዝግጅት ነው። ድንገት አይደለም ደፋር የሆነው፣ ይሁን ስሜት አይደለም፣ ልምምድ ነበር፣ ኤክስፒሪየንስ ነበረው፣ ደግሞም ዝግጅት ነበረው። ኤክስፒሪየንስ በጣም ያስፈልጋል። ልምምድ ወሳኝ ነው። እንደገናም ደግሞ ዝግጅትም ወሳኝ ነው። ዳዊት ሁለቱም ነበር፣ ልምምድም ዝግጅትም ነበረው። ቁጥር 34 ላይ ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ፣ አሁን ፓስት ኤክስፒሪየንስ ነው ይሄ። አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር፣ በተነሳብኝም ጊዜ ጎሮሮውን ይዤ መታውና እገለው ነበር አለ። እቺ ቁጥር ብቻ ሙሉ ስብከት ሆናለች። አስጥለዋለሁ፣ እመታዋለሁ፣ እገለዋለሁ እያለ ልምምዱን ነው የሚናገረው። ልምድ አለኝ። እንደውም ይሄንን ያነሳበት ምክንያት ሳኦል የጎልያድን ኤክስፒሪየንስ ሲያወራ ነው። ይሄ ሰውዬ እኮ ከልጅነቱ ጀምሮ ጦረኛ ነው፣ አንተ ግን አይደለም። የኔ አርሚ አባልም አይደለም፣ የኔ የጦር ሰራዊት አባል አይደለም። ጦር አታቅም፣ ውጊያ አታቅም፣ ልምምዱ የለህም። አለኝ አለው። አለኝ፣ ዝግጅቱም አለኝ፣ ልምምዱም አለኝ። ተዘጋጅቼ ነው የመጣሁት፣ ስዋጋ ኖሬ ነው የመጣሁት። መንፈሳዊ ጦርነትን ዳዊት ተለማምዶ ነው የመጣው። እግዚአብሔርን ያውቃል። ለዚህ ነው ዝግጅት እንደገናም ልምምድ ስለነበረው ነው። በራስ መተማመን ነበር። ይሄ ሰልፍ ኮንፊደንስ የሚባለው ማለት ነው። ጢም ያለ በእግዚአብሔር የሚታመን ድፍረት ያለው በራሱ ብቃት የሚታመን ግድ የለህም። ታውቃላችሁ አይደለ? ሳኦል ልብስ ሰጠው እኮ፣ ይሄን ልብስ ልበስ ይሻለው። መሳሪያ ሰጠው፣ ሰይፍ ሰጠው። ማይዋጣ አሁን እሱ እንዴት ነው በሰይፍ ሄዶ ከጎልያድ ጋር የሚዋጋው? ያኔ እኮ የሻምላ ነው፣ ሄደው መቆራቆስ ነው፣ በሰይፍ መዋጋት ነው። ሰጠው፣ ይሄን ሰይፍ ይዘህ ሂድ አለው። ሰውየው እኮ ብረት ነው የለበሰው። ሰውየው እኮ ጋሻ ጃግሬ አለው።
ጎልያድ እኮ አይመታም ጋሻ ጃግሬው ከፊቱ ይሄዳል ይላል ሰውዬው እኮ በጣም የታጠረ ሰው ነው ስለዚህ ይሄ አይደለም ይሄ አይሆንኝም ማለት ይሄ አይደለም ጉዳዩ ብሎ ጣጣር ነው ያነሳው 5 ጣጣር አነሳ ይላል አንድ ሰው ምን አለ ምን ያህል እውነት እንደሆነ አላቅም 5 ጣጣር ያነሳው ጎልያድ 5 ወንድሞች ስለነበሩት ነው አለ እኔ አላነበብኩ መጽሐፍ ቅዱስ ውስጥ እና ግን በቃ 5 ጣጣር አነሳ በመጀመሪያው ጣጣር ዘረረው ማለት ነው ስለዚህ ልምድ ነበረው ድፍረት ነበረው ሶስተኛው ዳዊትን ስትመለከቱ በእግዚአብሔር ተልእኮ ላይ ያተኮረ ነበር ንግግሮቹን ተመልከቱ የጦርነቱን ሚስጥር ዳዊት ተረድቶታል ጉዳዩ እኮ የሁለት ሰዎች ጦርነት ብቻ አይደለም ማለት ዳዊት ገባው ጉዳዩ የእስራኤልና የፍልስጤም ጦርነት ብቻ አይደለም ማለት የአማልክቶችም ጦርነት ነው ይሄ ገባው የእግዚአብሔርን ተልእኮ የእግዚአብሔርን ሚሽን አወቀ እግዚአብሔር ከሕዝቡ ጋር ያለውን አወቀ እንደዚህ ይላል ሙሉውን ላንብብላችሁ ከቁጥር 45 ጀምሮ ዳዊትም ፍልስጤማዊውን አለው ጎልያድን አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ እኔ ግን ዛሬ ልብበሉ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣባለሁ ይሄ ተልእኮ ነው ጉዳዩ በአማልክቶች መካከል ነው ከፍ ብሎ ጎልያድ ራሱ በአምላኮቹ ስም ዳዊትን ምን አልጎታል ረገመው ይላል አንተ አምላኮችን ጠርታል እኔም አምላኬን ጠራለሁ ስም አለው እግዚአብሔር አለ ስም አለው ጠራለሁ ብሎ ነው የጠራው ቁጥር 46 ላይ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል እመታህም አለው ትንቢት ነው የሚያወራው ራስህን ካንተ አነሳዋለሁ ትንቢት ነው የፍልስጤማውያንንም ሰራዊት ሬሶች በሰማይ ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለሁ ይሄውም አለ ምድር ሁሉ በእስራኤል ዘንድ ተልእኮ ነው ልብ በሉ አምላክ እንዳለ ታውቅ ዘንድ ኢየሱስ ጌታ ነው ዋው ምድር ሁሉ በእስራኤል ዘንድ እውነተኛ አምላክ ያህዌ እንዳለ ታውቅ ዘንድ ይህም ጉባኤ ሁሉ የኔም ያንተም ሰራዊት ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል እስቲ ለጌታ ክብር አምጡለት ሃሌሉያ ኢየሱስ ጌታ ነው ሰልፉ የማን ነው አለ ይሄ ነው ተልእኮ ይሄ ነው ይሁላችሁ እናንተ ስትሸነፉ አምላካችሁ የተሸነፈ ነው ማለት ነው እግዚአብሔርን ይዞ ሰው እንዴት ይሸነፋል እስራኤል ያላወቀው ይሄንን ነው እንዴ ይሄ ህዝብ እግዚአብሔርን የሚያክል ታላቅ አምላክ ይዞ ዳዊት ገብቶታል እግዚአብሔር ከዚህ ህዝብ ጋር ኪዳን እንዳለው ያውቃል ሰልፉ መንፈሳዊ እንደሆነ ያውቃል ሰልፉ በአማልክቶች መካከል እንደሆነ ያውቃል የእናንተ አምላክ ዛሬ ይዋረዳል አለ ዛሬ ትዋረዳላችሁ አለ ዛሬ ድል እነሳችኋለሁ አንገትን ቆርጠዋለሁ እንዴት ደስ ይላል ይሄ እኮ እምነት ነው ይሄ እኮ እግዚአብሔርን ማወቅ ነው ይሄ እግዚአብሔርን ተልእኮ መረዳት ነው ተልእኮ አለው እግዚአብሔር ከእስራኤል ጋር ኪዳን አለው ዳዊት በዚህ ተልእኮ ነው የመጣው ነገር ግን እስራኤል ተልእኮን ስለረሳ ጠዋትና ማታ ጎልያድ እየመጣ 40 ቀን አስጨንቋቸዋል ጠዋትና ማታ ደግሞ ለእስራኤሎች የጸሎት ጊዜ ነው ተመልከቱ ጠላት ሲዋጋቸው መንፈሳዊ አቅማቸውን ሊመታ ነው የሚመጣው መጀመሪያ ጠዋት ይመጣል ይደነግጣሉ ማለዳ የነሱ ዳንኤልን አንብቡ ዳንኤል ጠዋትና ምሽት መስኮት ከፍቶ ምን ያደርግ ነበር ይጸልይ ነበር የእስራኤሎች ባህል ነው ልማድ ነው ጸሎት ነው እግዚአብሔርን የሚያስቡበት ሰዓት ነው ነገር ግን እሱ ተቆጣጥሮታል እነሱ ግዛት ውስጥ ገብተዋል በአእምሮአቸው ላይ ሰልጥኗል ኦብሰስ አርጓቸዋል ኮንትሮል አርጓቸዋል ጎልያድ ተገዝፏል ሰይጣን በርትቶባቸዋል አቅማተዋል
ተብረክርከዋል። ህይወታቸው ደርቋል። ጸሎት ቆመዋል። መንፈሳዊ ነገር ጠፍቷል። እግዚአብሔር ረስተውታል። ይሄ ብላቴና ግን እኔ አለዋል። ሰልፉ እኮ የእግዚአብሔር ነው። ሰልፉ እኮ የሰው አይደለም ማለት ወገኖቼ። ጠላት መንፈሳዊ ነገራችሁን ነው አታክ የሚያደርገው ሲመጣ። ጠላት እንዳትጸልዩ የጸሎት ሰዓታችሁ ላይ እግዚአብሔርን የምትፈልጉበት ሰዓት ላይ ከጌታ ጋር የምትሆኑበት ሰዓት ላይ ነው ጠላት የሚመጣባችሁ። ከዛ ጸሎት ይወሰዳል። ኢትዮጵያ ውስጥ አንድ እናት በጣም የታወቁ እናት አሉ። ለአገልጋይ በጣም የሚጸልዩ ነቢይ፣ ጌታን የሚሰሙ ብዙ አገልጋዮች ቤታቸው ይጸልያሉ። ብዙ አገልጋዮች እና አንዱ አገልጋይ ሲያቀብጠው ቤታቸው ቲቪ የላቸው። አሳዘኑትና ቲቪ ገዝቶ አይሰጣቸውም። ቲቪ ብቻ እንዳይመስላችሁ ዲሽ አስገባላቸው። እኚህ እናት ጸሎት አቆሙ። ቃና ቲቪ የሚባል አለ። ድራማ ማየት ጀመሩ። ጂኒ ነው ቤት ያስገባው አሉ። በኋላ ሴትዮዋ ጸሎቱ ተወሰደ። መንበርከክ አቆሙ። የቱርክ ፊልም አለ ይታያል። ቀኑን ሙሉ ሶፋ ላይ ቁጭ ብለው ያንን አገልጋይ መጨረሻ ረገሙት። ምን አይነት ስጦታ ነው የሰጠኛሉ። አንዳንዴ የምትሰጡትንም ስጦታ ተጠንቅቃችሁ ስጡ። ጥሩ ያደረገን ይመስለው፣ ጸሎታቸውን ግን ወሰደባቸው። ጠላት ታርጌት የሚያደርገው የጸሎት ህይወታችሁ ነው። ጸሎት መንፈሳዊ ቁልፍ ስለሆነ ከጌታ ጋር የምትነካኩበት፣ የምትተያዩበት፣ የምታወሩበት ቦታ ስለሆነ እሱን ቦታ ነው መያዝ የሚፈልገው። እዚህ ጋር የእስራኤልን ልጆች በዛ አይነት መንገድ ሲያጠቃቸው ነበር። ስለዚህ ዳዊት ድፍረት ያገኘው በእግዚአብሔር ሐሳብ ላይ፣ በእግዚአብሔር ዓላማ ላይ፣ በእግዚአብሔር ፕሮግራም ላይ ስለቆመ ነው ማለት ነው። አራተኛ ዳዊት ድፍረት ያገኘው አንደኛ ዳዊት ከእግዚአብሔር ጋር የጠበቀ ግንኙነት ስለነበረው ነው። ሁለተኛ ልምድ፣ ዝግጅት ስለነበረው ነው። ሶስተኛ በእግዚአብሔር ተልእኮ ላይ ስላተኮረ ነው። አራተኛ ከፍርሃት በላይ እምነት ስለነበረው ነው። ሌሎቹ ፈሩ አይደል? ዳዊት አልፈራም። ከፍርሃት በላይ ምን ስለነበረው ነው? ቁጥር 16 ላይ በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤል ተግዳሮትን ለሚያርግ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው አለ ይላል። ይሄ ምንድነው የሚያሳየን? እምነት ነው። አመነ። በቃ እምነት ከፍርሃት በላይ እንድትቆሙ ያደርጋችኋል። ፍርሃት ከአጋንንት ነው። ፍርሃት ከጥልቁ ነው። እግዚአብሔርን ስትታመኑ ከእናንተ ሕይወት መጀመሪያ የሚርቀው ነገር ፍርሃት ነው። ዳዊት እግዚአብሔርን ስለሚታመን አልፈራም፣ በእምነት ቆመ። ኢሳይያስ 43:1 ላይ አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንደዚህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የእኔ ነህ ይላል። እግዚአብሔር የተባረከው። እምነት እንደሱ ነው። ዳዊት በእግዚአብሔር ስለሚታመን አደጋ አላሳሰበውም። እኔ እሞታለሁ ብሎ አልተጨነቀም። የጎልያድ ግዙፍነት አላስፈራው። እምነት ጎልያድን ትንሽ አደረገለት። እምነት ፍርሃትን አስወገደለት። እኔ አስወግደዋለሁ፣ ይሄን ከእስራኤል ተግዳሮትን እኔ አርቃለሁ ብሎ ተነሳ። መዝሙር 23:4 ላይ በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። አያችሁ? በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ እግዚአብሔርን ታምኖ እግዚአብሔርን ተደግፎ ነው ጎልያድን ለመቅጠም የወጣው። ድፍረት ማለት ሁኔታው አደገኛ በሚመስልበት ጊዜም እንኳን በእግዚአብሔር ኃይል መታመን ነው። ሁኔታው አደገኛ ሲመስል እንኳን በእግዚአብሔር ኃይል፣ እግዚአብሔር አለ፣ እግዚአብሔር ይችላል ማለት ነው። አምስተኛና የመጨረሻ ዳዊት የደፈረው፣ ይሄን በደንብ ስሙኝ፣ ለሁላችሁም ይሆን መልእክት አለኝ እዚህ ውስጥ፣ ከእግዚአብሔር የተስፋ ቃል ስለነበረው ነው። ምዕራፍ 16 ላይ ሳሙኤል መጣና በጆሮ ሹክ አለው፣
ያን በቀንድ የሞላውን ዘይት አምጥቶ በራሱ ላይ ሲያፈስ እነ ኤልያብ እዛ ያሉ እየቀባው ጆሮ ላይ መጣና ቀጣዩ የእስራኤል ንጉስ አንተ ነህ አለው። ኢየሱስ ያድናል። አንተ ነህ እግዚአብሔር የተባለ አንተ ነህ እስራኤልን ከዚህ በኋላ የምትመራው የእስራኤል መሪ ነህ አለው። ንጉስ ነህ አለው። ኪዳን ነህ፣ ተስፋ ነው። ተስፋ ቃል ካላችሁ አትፍሩ፣ በፍጹም አትፍሩ። የተስፋ ቃል ምን ያክላል ካላችሁ ራሱ እግዚአብሔርን ያክላል። እግዚአብሔርን ያክላል ማለት ተናጋሪው እግዚአብሔር ነው። እግዚአብሔር ቀጣዩ የእስራኤል ንጉስ ነህ ብሎታል፣ ቀብቶታል። ሳኦልን ትተካለህ ብሎታል። ጎልያድ 100 ጎልያድ ቢወጣ የሰው ይፈራል እንዴ? ለምንድን ነው ዮሴፍን ያልገደሉት ወንድሞቹ? ህልም ስለነበረው፣ በቃ ተስፋ ነበረው። ነዶ ሲሰግድለት አይቷል። ኢየሱስ ያድናል። 11 ነዶ ሲሰግድልኝ አየዋል። ከዋክብት ሲሰግዱልኝ አየዋል። ፀሐይና ጨረቃም ሲሰግዱልኝ አየዋል። የተስፋ ቃል ካላችሁ እናንተን ጎልያድን ሊያጠፋችሁ አይችልም። ደፋሮቹ ኪዳን አለኝ በሉ። እግዚአብሔር የነገረኝ ቃል አለ በሉ። አልፈራም፣ እኔ እገጥመዋለሁ። ኢየሱስ ደስ ይላል። ጌታ ደስ ይላል። ኢየሱስ ቃል አለኝ ወገኖቼ። ቃል ያለው አይወድቅም። ቃል ያለው አይሸነፍም። ቃል ያለው አይሞትም። አትሞቱም፣ አትሞቱም። ጎልያድ እናንተን ሊያጠፋችሁ አይችልም። እግዚአብሔር የነገረሽ የተስፋ ቃል እያለ እያመመሽ ሊሆን ይችላል። ግራ ገብቶሽ ሊሆን ይችላል። ተቸግረሽ ሊሆን ይችላል። እግዚአብሔር የተናገረው የተስፋ ቃል ራሱን እግዚአብሔርን ስለሚያክል እግዚአብሔር ደግሞ በቃሎቹ ታማኝ ስለሆነ ብትሞቱ እንኳን ከሞት አስነስቶ ተስፋውን ይፈጽምባቸዋል። ዮሴፍን እኮ ሳስበው የሚገርመኝ እሱ ነው። ያ ባለ ህልም መጣ፣ እንነሳና እንግደለው አሉ። ወንድሞቹ እኮ ናቸው። እንጀራ ይዞላቸው በኤዶሚያስ ምድረ በዳ ተቅበዝብዞ ስንቅ ይዞ የሚበላ ይዞ የመጣውን ወንድም ህልም አለው። ህልሙን እናጥፋበት፣ ራዩን እናጨንግፍ፣ እንግደለው አሉ። ይነሳሉ ግን አይገሉትም። ይመካከራሉ ግን አይችሉትም። እግዚአብሔር ለተናገረው የተስፋ ቃል ታማኝ ነው። ዳዊት አልፈራም። ዳዊት በፍጹም አልፈራም። ድፍረቱ ተስፋ ስላለው ነው። በቃ ደፋር ያደረገው ቃል ስላለው ነው። ቃል አላችሁ፣ ተስፋ አላችሁ። እግዚአብሔር የነገራችሁ አለ። አትፍሩ። ግጠሙት፣ ጠላትን ግጠሙት። በተነሳብኝም ጊዜ እመተዋለሁ፣ አንገቱን አንቃለሁ፣ እገለዋለሁ ይላል። እንደሱ አርጉ። በተነሳባችሁ ጊዜ ችላ አትበሉ። በተነሳባችሁ ጊዜ ኮምፕሮማይዝ አታድርጉ። ሲነሳባችሁ እናንተም ተነሱ። ሲነሳባችሁ እናንተ በእጥፍ ክብር ተነሱ። ሲነሳባችሁ እሱ አጠቃታለሁ ብሎ ሲነሳ እገለዋለሁ ብላችሁ ተነሱ። እናንተ ውስጥ አቅም አለ። እናንተ ውስጥ የከበረ ስም አለ። የከበረ ጸጋ አለ። አሸናፊዎች ናችሁ። ከአሸናፊዎችም ትበልጣላችሁ። እሱን ያለው ጳውሎስ። እኛ እኮ ከአሸናፊዎች እንበልጣለን። ስሜታችሁን ለመቀስቀስ አይደለም ይሄን የምነግራችሁ፣ መጽሐፉ የሚለውን እውነት ነው የምነግራችሁ። እናንተ ውስጥ ያለው በዓለም ካለው ይበልጣል። እናንተ ውስጥ ያለው የከበረ ነው። ሲነሳባችሁ፣ ጠላት ሲነሳባችሁ እናንተ ተነስታችሁ ግደሉት። በተነሳብኝም ጊዜ አንገቱን ይዘዋለሁ። አንበሳውን እኮ ነው። ካፉ አስጥለዋለሁ። ካፉ ያስጥላል። አንበሳው በግ ሲወሰድበት ዳዊትን ለመብላት ይሞክራል። ተነሳብኝ የሚለው እሱ ነው። እኔ ላይ አታክ ሊያደርገኝ፣ እኔ ሊበላኝ ሲሞክር፣ ወደ እኔ ሲዞር በጉን አስጥዬ እኔ ሊወጋኝ ሲሞክር፣ እኔ ሊነድፈኝ፣ እኔ ሊበላኝ ሲሞክር አንገቱን አንቅና
እመተዋለሁ ይላል። ከዛ እገለዋለሁ ይላል። እነቁት፣ ጠላታችሁን እነቁት። በተነሳባችሁ ጊዜ ችላ አትበሉ። በልጆቻችሁ ላይ ያሰበውን ሐሳብ አክሽፋችሁ ከጠላት አፍ አስለቅቃችሁ ልጆቻችሁን ታድጋችሁ ስታስለቅቁ እናንተን መዋጋት ይጀምራል። ያን ጊዜ ተነሱ። በተነሳብኝ ጊዜ ማለት እሱ ነው። እናንተ ጋር ይመጣል። ሰላማችሁን ለመስረቅ ይመጣል። ደስታችሁን ለመውሰድ ይመጣል። ጤናችሁን ለመረበሽ ይመጣል። ብድግ በሉ። ሰልፉ አሁን ከእናንተ ጋር ይሆናል ማለት ነው። እናንተ ያኔ ምን አድርጉት? ግደሉት። ላይነሳ ምቱት። የጌታ ስም ከእናንተ ጋር አለ። ዳዊት በአሸናፊነት በድል በስኬት የመኖሩ ምስጢር እነዚህ ናቸው። ይሄ በዳዊት ሕይወት ውስጥ የተገለጠው ነገር በእኛም ሕይወት ውስጥ ይገለጣል። እግዚአብሔር ይሄን እንዲያደርግ ትፈልጋላችሁ? ቆመን እንጸልያለን። ሃሌሉያ! ክብር ይገባሃል። እናመሰግንሃለን ጌታ መንፈስ ቅዱስ። እስቲ የተነሳባችሁ ጠላት አለ? ተነሱና ግጠሙት። ሊዋጋችሁ የቆመ ኃይል አለ? ተነሱና ግጠሙት፣ ተዋጉት። ጥቂት ደቂቃ እንጸልያለን።